ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። የባህር ዳር ዩኒቨርሲቲ ከአማራ ቴሌቪዥን ጋር ወደ እናንተ የሚያደርሰው መስኮተ ጥበብ ዝግጅታችን ተጀምሯል። ወደ ቀዳሚው መረጃችን እንለፍ። ወደ መጀመሪያው መረጃችን ስናልፍ የባህር ዳር ዩኒቨርሲቲ ተማሪዎችና መምህራን ማህበራዊ አገልግሎት የተመለከተ ይሆናል። የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ደግሞ ከነዳያን ጋር በዓሉን አብሮ አክብሮታል። በዓሉ ምን ይመስል ነበር የሚለውን ደግሞ ፍሬዘር አድማስ እንዲህ ተከታትሎታል። በባህር ዳር ዩኒቨርሲቲ ኪፕ ሆፕ አላይቭ በይባብና ዋናው ግቢ አርዲኤል ባህር ዳር ቴክኖሎጂ ኢንስቲትዩት የሚገኙ የተማሪዎች በጎ አድራጎት ማህበራት ናቸው። ከባህር ዳር ከተማ የጎዳና ተዳዳሪዎችና በየቤተ እምነቶች ለሰበሰቧቸው ነዳያንና አረጋውያን የምግብና የአልባሳት ድጋፍ አድርገዋል። ምን ደስታን የተሰማን ቦላቤ ተሰጥተናል፣ በልተናል፣ ጠጥተናል፣ ተመገብነ፣ ደስታ ሆነ። ሞትና ኩነኔ ወረዴው ተመለስ። ወጣት አበባ ነው ሲያፈራ ድረስ እግዚአብሔር አበባ ያርጋችሁ። እግዚአብሔር ይስጥልን፣ ከፍ ያርግልን፣ ትምህርታችሁ ከፍ ይበልልን ነው። 40 ቀን ሰው ጾሞ እለት ውሃ ያጣውን እንዲህ አድርገው በስጋ አቀማጭተው ስላበሉ ልብስ ለሌለው ልብስ ሰጥተው ሙሉ ባለ ተስማ ስላደረጉን እድሜ ዘመናቸውን አገልግሎት ዘመናቸውን ረጅም ያርግልን። በባህር ዳር ዩኒቨርሲቲ በጎ አድራጎት አባላት ተማሪዎች ለወራት የተዘጋጁበት የአውደ ዓመት ድግሳቸው ነበር። ይህን ፕሮግራም ለማዘጋጀት ያሳለፍናቸው ነገሮች ያው ዋነኛው ኢንካም ጀነሬሽን ገቢ ማመንጫ ነው። ገቢ ማመንጫዎችን በየቤቱ ሁላ እያንኳኳን የዞርንበት ሁኔታ አለ። ከዛ በተጨማሪ ኢንካይንድ የምናገኛቸው በአይነት የምናገኛቸው እንጀራ ምናምን እንደዚሁ ከቤቱ እየዞርን ነበረ ስናገኝ የነበረው። የነዳያንና የጎዳና ተዳዳሪዎችን ምግብ የማብላትና ልብስና ጫማ ስጦታዎች የመስጠት ፕሮግራም ነበረ። እንደምንጠብቀው ከ600 እስከ 700 ነዳያን ይመጣሉ ብለን ነበር። እስካሁን ባለው ወደ 500 የሚጠጉ ነዳያን መጥተው ተመግበዋል። የሰው ልጅ የሆነን ከውስጡ የመነጨ ተግባርን ለማከናወን ምንም አይነት እንደማያግደው አምናለሁ። በመጀመሪያ ደረጃ እርግጥ በጣም ሞጁላር ነው አብዛኛው የምንወስዳቸው ኮርሶች፣ ግን ከዚህ ጎን ለጎን በቃ 40 ለዛውም በየሳምንቱ ማለት ነው የምንገናኘው። እነኚህ ነገሮች ለማስኬድ የምንገናኘው ለምንድን ነው? እንዴት ነው ማለት የምንረዳቸውን ወይም ደግሞ የሚደገፉ ልጆችን መጨመር ያለብን እና ፕሮግራምድ ነው። በጣም ፕሮግራምድ ሆነን ነው እየሰራን ያለ ነው። ተማሪዎቹ ተመሳሳይ የበጎ አድራጎት ተግባራቸው ቀጣይነት እንዲኖረው በጥረት ላይ ናቸው። የአባላትን ቁጥር ማሳደግ፣ ረጂ ግለሰቦችና ድርጅቶችን መሳብ የጥረታቸው አካል ነው። ወደፊት ሀገር በቀል ኤንጂኦ ማድረግ እንፈልጋለን። ይሄንን ነገር ማለት ይሄ በጣም ስኮፓችን ጠባብ ሆኖ በጣም ሊሚትድ የሆነ እንትን ነው ስራ እየሰራን ያለ ነው ማለት ያንን ነገር ማሳደግ እንፈልጋለን በጣም ማለት እና ሀገር በቀል ኤንጂኦ እንዲሆን የራሳችንን ጥረት እያደረግን ነው። አባላቶቻችንን እያሰፋን ነው። መምህራንንም እየጨመርን ነው እና የተለያዩ እንቅስቃሴዎችን እያደረግን ነው። ቀጣይነት ያለው ነገር እንዲሆን አንድ ቀን ብቻ ብልተን ሳይሆን ያው ለመለወጥ የእነሱን ህይወት ለመለወጥ የሚቻለንን ያህል እንጥራለን። ያው የልምድ ልውውጥ ፕሮግራም እናዘጋጃለን በሚቀጥሉት ብለናል። በዚህ ፕሮግራም ላይ ያው ነዳያኑ እርስ በርሳቸው እንዴት ከጎዳና ተዳዳሪነት ወይ ከነዳያነት ወደ ስራ ወዳለው ሰውና ራሱን ወደ ቻለ ሰው እንዴት መለወጥ እንደሚችሉ ያላቸውን ልምድ መለዋወጥ እንዲችሉ ያሉትን መድረኮች ለማስፋት እንሞክራለን። አባላቶች የትም ብንሆን ማለት ነው ምናልባትም የሰው ልጅ በቃሉ ይገኛል ሌላ ጉዳይ ሆኖ እዚህ ያለን ተማሪዎች የትም እንሁን የትም ኔትወርኩ ግን እንደማይጣ ምንም እንደማናቆመው ማለት ነው። ወይም ደግሞ ዝም ብሎ እዚህ ስንወጣ ብቻ እንደማንተው ከ700 በላይ ነዳያንና አረጋውያን በአልባሳት እድላና በምገባ ታድመዋል። የተማሪዎቹ በጎ ተግባር ከቃል የዘለለ የኢትዮጵያዊነት የመተጋገዝና መረዳዳት ተግባር ማሳያ ነው። ነዳያንን አስቦ ከነዳያን ጋር በዓል ማክበር ምንኛ መታደል ነው። ወደ ቀጣዩ መረጃችን ስናልፍ እንግዲህ አብዛኞቻችን ወደ ዩኒቨርሲቲ ከመግባታችን በፊት የተለያዩ እቅዶችን አቅደን ሊሆን ይችላል። አንዳንዶቻችን ሰቅለን ውጤታማ ሆነን እንወጣለን። በሌላ በኩል ደግሞ የተለያዩ መክሊት ያላቸው ወጣቶች ዩኒቨርሲቲ ከገቡ በኋላ ያንን መክሊታቸውን አዳብረው የተሻለ ተሰጥኦ ይዘው የመውጣትም እቅድ ሊኖራቸው ይችላል። እንግዲህ በተለይ በሁለቱም የተሳለ ሰይፍ ሆኖ መውጣት ደግሞ ታላቅነት ነው። የባህር ዳር ዩኒቨርሲቲ ተማሪዎችም በተለያዩ ክበባት ራሳቸውን እያሳተፉ በተለያዩ አዎንታዊ ተልእኮ ባላቸው ስራዎች ላይ እየተሳተፉ ነው የሚገኙት። በጸረ ኤድስ ክበብ፣ በስርዓተ ጾታ እንዲሁም ሌሎች ክበባት ላይ እያሳተፉ ይገኛሉ። የቀጣዩ ፍሬዘር አድማስ ዘገባ ደግሞ የጊዜ አጠቃቀም ላይ ትኩረቱን አድርጓል። በተለይ ከመማር ባሻገር በተለያዩ ክበባት ራስን ማሳተፍ ደግሞ ያለው ፋይዳ ምን ይመስላል የሚለውን ቆይታ አድርጓል። አብረን እንከታተል።
በከፍተኛ ትምህርት ተቋማት የተማሪዎች ጊዜ አጠቃቀም የተለያየ ነው። አንዳንዶች ትምህርታቸውን በአግባቡ ላለመከታተል የጊዜ ማነስን እንደ ምክንያት ያነሳሉ። ሌሎች ከትምህርታቸው ጎን ለጎን በተለያዩ ክበባትና ማህበራት ንቁ ተሳትፎ ያደርጋሉ። ለመሆኑ በግቢ ህይወት በኩል የተሰጠን ጊዜ በአግባቡ በመጠቀም ሁለት ሰይፍ የሆኑ ተማሪዎች ከሌሎች ምን ለያቸው? ብዙ ሰው በተለይ አሁን ፍሬሽ ሆነ ስትመጣ የሆነ ቴንሽን የሚባል ነገር አለ እና የሆነ ክበባት ላይ ከተሳተፍኩ ጊዜ እንደዚህ ይሆናል፣ ጊዜ ናጣለው የሚባሉ ነገሮች አሉ። ግን አንተ ፕሮግራም ድኮን ምንም አይነት ቻሌንጅ የሚያደርግ ነገር የለም። ኢቭን ያሉ ክበባት ላይ በሙሉ ራሱ ብትሳተፍ ለነሱ የምትሰጠው ጊዜ ሌላ ነው፣ ለትምህርት የምትሰጠው ሌላ ነው። ጊዜን ማኔጅ የማድረግ ጉዳይ ነው። ጊዜን ማኔጅ በስነ ስርዓት በአግባቡ ከተጠቀምከው ለእንደዚህ አይነት ነገር መጀመሪያ ያንንም ለማድረግ ጊዜ የለኝም ምናምን የሚባለው የውስጥ ተነሳሽነት አለመኖር፣ ፍላጎቱም ቢኖር የሆነ የራሴን ማንነት ሳክሪፋይስ የሚባለው ነገር ስለሌለ ነው ሰው ጋር ማለት ነው እንጂ ከትምህርት ጎን ለጎን ማኔጅ አድርገን ታይማችንን ማኔጅ አድርገን ለምሳሌ አሁን የተለያየ አይነት ሜምበሮች አሉ። እኔ ማልሰራውን እኔ ክላስ ካለኝ ሌላው ይሰራዋል ምናምን በየስራችን ምንም እንኳን የተለያየ የስራ ክፍል ቢኖረንም ማለት ነው። ግን እርስ በርሳችን ከበር እየተደራረገን ሁላችንም ለአንድ አላማ እስከተነሳን ድረስ ማኔጅ አድርገን እንሰራለን ማለት ነው። ትርፍ ጊዜ የለኝም፣ እረፍት ጊዜ ግን አለኝ። ማለት ያው ማንኛውም ሰው ማረፍ ስላለበት ለራሴ እረፍት ጊዜ ሰጠዋለሁ። በእርግጥ የእረፍት ጊዜንም በአግባቡ ተጠቀምበታለሁ ብዬ አስባለሁ። ምክንያቱም እኔ ለማረፍ የምችለው ደሳስ የሚሉ መጽሐፍቶችን ሳነብ ነው። አገራችን ደግሞ በእንደዚህ አይነት መልኩ የታደለች ስለሆነች በርካታ ጸሐፊያን አሏት። እነሱ ከጻፉት ውስጥ ጥቂቶቹን አነባለሁ። እንዲሁ ለማረፍ ስፈልግ እንደው አዲስ መጽሐፍ ባልጀምር ያነበብኳቸው መጽሐፎች ደገም እያረኩኝ አነባቸዋለሁ እንጂ ያን ያህል ቁጭ በማለት ወይም ደግሞ ሌላ ነገር አላርፍም። ብዙ ጊዜ በከፍተኛ ትምህርት ተቋማት ያሉ ተማሪዎች ካለባቸው ጫና አንጻር አብዛኛውን ጊዜ በትምህርት ወይም በሚያጠኑት የጥናት ዘርፍ ጊዜያቸውን እንዲያሳልፉ፣ እንዲያጠኑ፣ ሌላ አዳዲስ ነገሮችን እንዲሞክሩ ይመከራል። ነገር ግን እነዚህም የህይወታቸው አንድ አካል ናቸው። ተባብሮ መስራትን፣ የውይይት አቅምን ማዳበርን፣ አዳዲስ ነገሮችን መሞከርን የሚማሩባቸው መድረኮች ስለሆኑ እንዲሁም በአግባቡ ከተጠቀሙባቸው ጊዜ ያንሳል የሚለው ነገር አያስማማም። ምክንያቱም ከዛ ይልቅ እንዲሁ በዋዛ ፈዛዛ የሚያልፉ ብዙ ጊዜዎች አሉንና ስለዚህ ተማሪዎቹ ጊዜ የማነስ ሳይሆን በዋናነት ችግሩ እነዛ ነገሮች ወይም ጊዜን በአግባቡ ከፋፍሎ የመጠቀም ችግር ካልሆነ በክበባትና ማህበራት ለመሳተፍ የጊዜ ችግር አይገጥምም። ብዙ ተማሪዎች ግቢ ውስጥ ጊዜያቸውን በአግባቡ መጠቀም ማለት ትምህርታቸውን ማጥናት መዘጋጀት ብቻ ሊመስላቸው ይችላል። በተጓዳኝ ግን ክበባት ውስጥ በምንሳተፍበት ጊዜ የምናገኛቸው ብዙ ትምህርቶች ይኖራሉ። ስለዚህ ጊዜ አጠቃቀም ልለው የምችል በእኔ አመለካከት ትምህርትህን በማይጎዳ መልኩ በክበባትም ንቁ ተሳትፎ ማድረግና ውጤታማ መሆን ነው። ያንን ደግሞ ማድረግ ችያለሁ። አጠቃቀሜ እኔ ሁለተኛ አመት ተማሪ እንደመሆኔ በሁለት አመት ውስጥ ውጤታማ አድርገውኛል ብዬ ማስበው የትምህርት አጠቃቀም አለኝ። ያ ማለት ማጠናበትን ጊዜ በፕሮግራም ነው መመራው። ያ ማለት ፕሮግራሙንም ሳዘጋጅ ካለኝ ከክላስ በክፍለ ጊዜ ጋር አሬንጅ አድርጌ በምን ሰዓት ባነብ በምን ሰዓት ባነብ ውጤታማ ሆናለሁ በሚል በዛ አሬንጅ አድርጌ ነው ተጠቀመውና ያው ውጤታማ ነኝ ከሞላ ጎደል ብዬ ነው ማስበው። በጊዜዎት ውስጥ በሳምንት ውስጥ ያሉትን ቀኖች በሙሉ ስራ ላይ ነው ማሳልፋቸው። ባህል ማዕከል ውስጥ ተሳተፋለሁ። ባህል ማዕከል ከሳምንት 3 ቀን ውስጥ ስራ ላይ ነኝ፣ ሰኞ፣ ሮብና አርብ። በተረፈ ማክሰኞ ቱቶሪያል እሰጣለሁ። ሐሙስ ህይወትን ፍተሻ ሚል መርሃ ግብር አለ። የውይይት መርሃ ግብር ኤፍቢ አካባቢ ነው። እዛ ፕሮግራም በመምራት አንዳንድ ጊዜ በተሳታፊነት አገልግላለሁ። ከዛ በተጨማሪ ደግሞ የግቢያችን የጋዜጠኝነትና ተግባቦት ተማሪዎች የሚያዘጋጁት የግጥም ምሽት አለ። ሐሙስ ነው እዛም ወይ እዛ አገኛለሁ። ቅዳሜ ቱቶሪያል እሰጣለሁ በድጋሚ አንደኛ አመት የኢትዮጵያ ቋንቋዎችና ስነ ጽሁፍ ተማሪዎችን። እሁድ በጽሬድስ ውስጥ እኔ ራሴ የማዘጋጀው በጽሬድስ ክበብ ስር የማዘጋጀው የስነ ግጥም ምሽት አለ። እዛ ላይ ሳተፋለሁ። በዚህ መልኩ ህይወት ያልፋል። ሌሊት የትምህርቴን አነባለሁ። ሌሊት ነው የማነበው ብዙ ጊዜ። አለበለዛም ደግሞ ቀን የተለያዩ መጽሐፍቶችንና ትምህርቴን
ቀን ወይም ለሊት ነው የማነበው። የክበባችን ስም አርዲኤል ሪዲፋይኒንግ ላይፍ ክለብ ወይም በአማርኛ ደግሞ ህይወትን የማደስ ክበብ ይባላል። ከተመሰረተ አሁን 12ኛ ዓመቱን ይዟል። የተመሰረተው አቶ እስራኤል በሚባሉ ሰው ነበር ከዚህ በፊት ማለት ነው። ይህንን ይመስላል አሁን ያለው ሁኔታ። የምንሰራቸው ስራዎች ደግሞ በግቢያችን ውስጥ አቅም የሌላቸውን 20 ተማሪዎችን እንረዳለን። በውጪ ደግሞ ከ1ኛ ክፍል እስከ 8ኛ ክፍል ያሉ ተማሪዎችን ልጅቦ ነው የሚማሩት ልጆቹ። እነሱን አቅም የሌላቸውን እናት አባት የሌላቸውን ምንም ነገር ማድረግ የማይችሉ ተማሪዎችን እነሱን እንረዳለን ማለት ነው። የምንሰራቸው ስራዎች እነሱ ናቸው። ከዛ በተረፈ ደግሞ በተለያዩ በዓላት ላይ ለምሳሌ አሁን በገና ፕሮግራም 700 የሚጠጉ ነዳያኖችን ስብሰባ ላይ እዛ ሰብስበን እናበላለን። ከዛ በተረፈ ለሌሎች በዓላት ለምሳሌ ሌላ ደግሞ ፋሲካ ላይ ምናምን የተለያዩ ሆስፒታል ውስጥ ምናምን አቅም የሌላቸውን ሰዎች በዓሉ ቀን ብቸኝነትም እንዳይሰማቸው ሆነ በአብረናቸው ሆነ ይህንን ነገር እናደርጋለን። በበዓሉ ቀን ብዙ ጊዜ የምሳ ግብዣ የሚጠጣ ነገር ይኖራል፣ ባንድ ይኖረናል። ከዛ በተረፈ ደግሞ ልብስ ሰብስበን ከተለያየ አይነት ቦታ ለተቸገሩት እንሰጣለን። ክበባት ላይ መጀመሪያ ለመሳተፍ ያሰብኩበት ምክንያት ማለትም ከክበባት ብዙ ነገር ይገኛል ወይ ከትምህርት ጎን ለጎን ክበባት ላይ ብዙ ነገር ማግኘት ይቻላል። ሰላም ፎረም ላይ ደግሞ አሁን አንዳንድ ጊዜ የሆነ ግቢ ውስጥ የሆነ ጸብ የሚፈጠሩ ነገሮች ምናምን አሉና እነሱንም አንድ ላይ ተማሪ ኢሞሽናል ሳይሆን ያንን ነገር እንዲያደርግ የሆነ አድቫይዝ ነገር እንሰጣለን። አንድ ላይ ምክር አገልግሎት የተለያዩ ችግሮች ሲፈጠሩ እኛ ፈጥነን ተገኝተን አንን ነገር ሶልቭ የማድረግ ስራ እንሰራለን ማለት ነው። እዚህ ግቢ እንደገባው ደግሞ መጀመሪያ የተሳተፍኩበት ክበብ ጸረ ኤድስ ክበብ ነው። ጸረ ኤድስ ክበብ የተሳተፍኩበት ምክንያት በብዛት ከስነ ጽሁፍ ጋር የተያያዙ ስራዎችን ይሰራል ክበቡ። ለስነ ጽሁፍ ደግሞ የተለየ ፍቅር አለኝ። ግጥም፣ ጽሁፍ ትንሽ እኔም ስለምሞክር ያን ነገር ነው ወደዛ እንድገባ ያደረገኝ። እዚህ ግቢ ውስጥ 2 ክበቦች ውስጥ ነው የምሰራው። የመጀመሪያው የባህል ማዕከል ነው። ባህል ማዕከል እኔ ቀሪ ህይወቴን በስነ ጽሁፍ ማሳለፍ ፈልጋለሁ። የስነ ጽሁፍ ህይወቴን ለማዳበር የምፈልገው ደግሞ ባህል ማዕከል ውስጥ እንዲሁም የጥበብ ስራዎች በሚገኙበት ቦታዎች ላይ ነው። ስለዚህ ባህል ማዕከል ለዚህ ደግሞ አይነተኛው የመጀመሪያው አማራጭ ነው መሆን የሚችለው። እዛ ስንሄድ ቲያትርም እሰራለሁ። ተዋናይ ያው ብዙም ተዋናይ የመሆን ፍላጎት ባይኖረኝም ነገር ግን ደስ ይለኛል። የጥበብ ግንባሌውም ትንሽ ስላለ ብዙ ጊዜ ነው ወደዛ አሳልፋለሁ። ጸረ ኤድስ ደግሞ አንደኛ ከጥበብ ጋር የተያያዘ ስራ አለው። ሁለተኛ ደግሞ በርካታ ወገኖቻችንን በግቢ ውስጥ የሚገቡ ወገኖቻችንን በወሲብ ከሚመጡ በሽታዎች ለመታደግ ምክር በመስጠት እንዲሁም ደግሞ አብራቸው ከጎናቸው ይሆን ስትሰራ በጣም ደስ የሚል ጥቅም ታገኝበታለህ። ለማንኛውም ሰው ደግሞ ሊናው በጎ ከሆነለት ሌሎች ስራዎችን መስራት ይችላል። ስለዚህ በሁለቱ ጥቅሞች ተስቤ ወደ እነዚህ ቦታዎች ገብቻለሁ። የመጀመሪያ መነሻችን ያው በጎ ነገር ስትሰራ መጀመሪያ ከህሊና ፈቃደኝነት መልካምነት ነው የሚወስነው ማለት ነው። ስለዚህ የመጀመሪያ ፍንትናችን የውስጥ ተነሳሽነት ነው፣ ሌላ ነገር የለንም። ምክንያቱም እንደዚህ በጎ ፍቃድ ስትሰራ ግዴታ ሰው ፎርስ አድርጎ ወይም ምናምን የምትገባበት ነገር አይደለም። ዋናው ነገር ህሊና ፈቅዶ በጎ ፍቃድ እስከሆነ ድረስ የተቸገሩትን ማንሳት እስካለብን ድረስ እንደ ተማሪም ስም ሆነ እንደ ኖርማል ሰባዊ ተግባር ስናስበው የሚያነሳሳን ነገር እሱ ነው። በህይወታቸው ውስጥ ተማሪዎቹ ከዚህ ከወጡ በኋላ ሌላ ህይወታቸውን ለመምራት አስፈላጊ የሆኑ ክህሎቶች ይኖራሉ። እነዛ ክህሎቶች ደግሞ የሚዳብሩት አንደኛው መንገድ በተለያዩ ተሳትፎዎች ነው። በግቢው ውስጥም ወይም በዩኒቨርሲቲ ውስጥም ያሉ ማህበራት እና ክበባት ጋር መሳተፋቸው ለተማሪዎቹ ለክህሎት እንደ ክህሎት ማሳደጊያነት ይጠቅማል። ክህሎታቸው አደገ ማለት ደግሞ በህይወታቸው ውስጥ ለሚገጥሟቸው ሌላ ችግሮች ሊሆን ይችላል ወይም ደግሞ ስራቸውን በአግባቡ ለማከናወን የግድ ማደግ ያለባቸው የህይወት ክህሎት ይኖራሉ። እነዛን ክህሎቶች ለማሳደግ አንደኛው መንገድ ተሳትፎ ነው። ያም ማለት የተለያዩ ክበባትና ማህበራት አሉ በዩኒቨርሲቲ ውስጥ። በእነዛ የሚያደርጓቸው እንቅስቃሴዎች ለወደፊት ህይወታቸውና ስራቸውም አስፈላጊ ናቸው። ሁለቱን አጣጥሞ መሄድ ይቻላል። ምክንያቱም ብዙ ጊዜ ማህበራትና ክበባቱ እንደ መዝናኛም
ሁለትዮሽ ስራ አላቸው። አንደኛ ክህሎትን የማሳደግ የማስተማር የውይይት አቅማቸውን የማሳደግ የተሳትፎና በጋራ የመስራት ክህሎትን የማሳደግ ሚና አላቸው። ሌላ ደግሞ እንደ መዝናኛነትም ያገለግላሉ። እርስ በርሳቸውም የማማሩባቸው መድረኮች ስለሆኑ ሁለቱን በአግባቡ ሳይጋጩ ከትምህርት ክፍለ ጊዜያቸው ጋር ማስኬድ ይቻላል። ዛሬ ስንሰራ የነበረው የጫማ ጠረጋ ነው። ጫማ በመጥረግ የምናገኘውን ገንዘብ እንዳልኩት የራሳችን የሆነ ቋሚ የሆነ ፈንድ የሚደረግልን ነገር የለም። ስለዚህ እንደ ገቢ ማሰባሰቢያ እሱን አድርገን ለልጆቻችን እንትን እናውላለን ማለት ነው። የምንሰጠው ነገር ይሆናል። ሌላ ደግሞ የምንሰራቸው ነገሮች ግቢያችን ውስጥ ፊልም እናሳያለን። ከዛ በተረፈ የገቢ ምንጭ የሚሆነን የአባላቱ ወርሃዊ ክፍያ ይኖራል። ኤክስተርናል ሜምበርስ ይኖራሉ። ኤክስተርናል ሜምበርስ ከውጪ ያሉ አባላቶቻችን የራሳቸውን የሆነ ሰፖርት ያደርጉናል ማለት ነው። በእንደዚህ አይነት ነገር ነው ብዙ ጊዜ በስፖንሰሮች ነው ነገሮችን ከቨር የምናደርገው። ኤቭሪ ታይም የራሳችን የሆነ ስራ እንትን ፈንድ ስለሌለ ኤቭሪ ታይም ጌን እናደርጋለን በየጊዜው ማለት ነው። ጊዜ የለንም አሳማኝ ምክንያት መሆን አይችልም። ምክንያቱም ብዙ ጊዜ አለ፣ ለሁላችንም የተሰጠን እኩል ጊዜ ነው። ስለዚህ እኛ ጊዜያችንን ከፋፍለን መጠቀም የምንችል ከሆነ ያ የከፋፈልነው ጊዜ ብቁ ነው፣ ከሁሉም በላይ ብቁ ነው። በዋናነት አንድ ነገር ላይ ብቻ ትኩረት ሰጥተን ወይም ደግሞ አንድ ነገር ላይ በጣም የሆነ የምናየው ቦታ አለን። ከትምህርታችንም ሳይሆን ከጥቅምነቱ ያን ያህል የማይጠቅመን ነገር ላይ ጊዜያችንን የምናጠፋ ከሆነ ጊዜ አይኖረንም። ነገር ግን የሚጠቅሙኝ ነገሮች በሙሉ ሊስት አድርገን የሚጠቅሙ ነገሮች ላይ ብቻ ትኩረት ማድረግ ከፈለግን ጊዜያችንን በአግባቡ መከፋፈል እንችላለን። እኔ አነባለሁ። የማነበው የትምህርት ብቻ አይደለም፣ የተለያዩ የልቦለድ መጽሐፍቶችን አነባለሁ፣ የግጥም መጽሐፍቶችን አነባለሁ፣ የራሴን ስራዎች እሰራለሁ። በተጨማሪ ደግሞ በእነዚህ ክበባቶች ላይ በውጤታማነት እሰራለሁ። በሁለቱም ክበባቶች ላይ በመሰራባቸው ክበባቶች ላይ በአመራርነት የተቀመጥኩኝ የባህል ማዕከሉ ምክትል ፕሬዚዳንት ነኝ። በተጨማሪም ደግሞ የጸረ ኤድሱ የኪነ ጥበብ ቡድን ተጠሪ ነኝ። በእነዚህ ቦታዎች ላይ አንድም ቀን ስራ የተጓደለብኝ አቅም እሄዳለሁ፣ ሰርቼ ነው የምመለሰው። ነገር ግን በሌላ ህይወቴም በማህበራዊ ኑሮም የተስተካከለ ማህበራዊ ኑሮ ነው ያለኝ። ለምን ጊዜን በአግባቡ ስለከፋፈልኩት መጀመሪያ ይጠቅመኛል ብዬ ያሰብኩት ነገር ብቻ አውጥቼ ስለያዝኩት ማለት ነው። ውጤታማ የጊዜ አጠቃቀም ከማለትም ይልቅ የተሻለ የጊዜ አጠቃቀም የሚለው ጽንሰ ሀሳብ በእቅድ የመመራት ችሎታ ወይም ጊዜን ደግሞ በአግባቡ ከፋፍሎ ለተለያዩ ድርጅቶች ወይም ለተለያዩ ስራዎች የመጠቀም በከፍተኛ ትምህርት ተቋም ደግሞ አብዛኛውን ጊዜ ተማሪዎች በዋናነት ጊዜያቸውን የሚያውሉት ለትምህርት ነው። በዚህ የትምህርት ክፍለ ጊዜ ደግሞ ሙሉ ለሙሉ መማር ዋና ዓላማቸው ቢሆንም በተጓዳኝ የሚሰሯቸው ስራዎች ይኖራሉ። በምሽታችን ላይ አንድ ሁለት ግጥሞችን ወደ እናንተ አደርሳለሁ። የመጀመሪያው ግጥም ያልታተመው ሲተረክ። አይኖችሽ አትኩረው ሲዋቸው ጨረቃ ይመስላሉ፣ ጸዳለ የረጩ ያንጸባርቃሉ። አፍንጫሽ ፈጣሪ ከመላእክቱ መክሮ የሰራው ይመስላል እልፍ ተመራምሮ። ከናፍርሽ የውበቱን ለዛ ሰው ሁሉ አድንቋል፣ የፈጣሪ ጥበብ ጎልቶ ታይቶበታል። ዝም ሲል እንጆሪ ይመስላል ድንገት ያየው ሁሉ ሊስመው ጎምጅቷል። ፈገግ ሲል ከፀሐይ የላቀ ብርሃን ከጥርስሽ ተነስቶ ከመሬት ይጥላል ራስን አስቶ። ወገብሽ ጭብጥ አይሞላም ዳሌሽ በቅፍ አይደረስም፣ ባት ተረከዝ ጣቶችሽ ቁንጅናን መስርተውብሽ ራሱ ቁንጅና አንቺ ትመስያለሽ ያስብላል። ፍቅር በልብ ሳይታተም ከልብ ሳይላከክ በአንደበት ብቻ በቃላት ሲተረክ። አመሰግናለሁ። በባህል ማዕከሉ የሚሳተፉ ተማሪዎች በአራት የኪነ ጥበብ ዘርፎች ነው የሚሳተፉት። ማለትም በቲያትር፣ በሙዚቃው፣ በስዕልና በስነ ጽሁፍ ዘርፎች ነው የሚሳተፈው። ይህንን በማድረጋቸው ሙሉ ለሙሉ ቀደም ሲል እንዳልኩ ዝንባሌና ችሎታቸው መሰረት ያደረገ ስለሆነ ተሰጧቸውን የማሳደግ ስራ ነው የሚሰሩት። ታለንታቸውን ይዘው ነው የሚመጡት። ብዙዎቹ ደግሞ በፊት ማንነታቸው ወይም የተፈጥሮ ስጦታቸውን አለማወቅ ችግሮች ነበሩ። እዚህ ሲመጡና ሲሳተፉ ግን የሚታየው ነገር ምንድነው? ሊያውቁ የሚገባቸውን ትምህርት የማግኘት ጉዳይ አለ። ቲያትር እንዴት እንደሚሰራ፣ እንዴት እንደሚዘጋጅ፣ ተውኔት እንዴት እንደሚጻፍ፣ ስነ ጽሁፍ ሲጻፍ ደግሞ ግጥምም ሊሆን ይችላል። ማንኛውም ጽሁፍ ሲጻፍ
ይጻፍ ይሆናል። ከዛ ውጭ ግን ማንበብ ሲቻል የማንበብ አግባብ እንዴት ነው ያነባበብ ስልት እንዴት ነው የሚለውን ነገር የመማማር ጉዳይ አለ። ወደ ሙዚቃው አካባቢም ስናልፍ የተለያዩ ብሔር ብሔረሰቦችን ዜማዎች መጫወትና ባህላዊ እስክስታዎችን መጫወት አለ፣ መጨፈር አለ። እነዛንም የመማማር ጉዳይ ነው። አጋጣሚ ሆኖ ሁሉም ተማሪዎች ከሀገሪቱ ጠቅላላ ከሀገሪቱ ሁሉም ክፍሎች የተውጣጡ ስለሆነ ብሔር ብሔረሰቦችን በስፋት የያዘ ነውና አንዱ ብሔር የሚያውቀውን ሌላው ብሔር እንዲያውቀው የማድረግ ስልትም ስለምንጠቀም በዚህ ደረጃ ተሳትፏቸውን ከፍተኛ ያደርገዋል። በዩኒቨርሲቲው ያሉ ተማሪዎች በተለይም በዋናው ግቢ የሚገኙ ተማሪዎች በባህል ማዕከሉ ያላቸው ተሳትፎ ከፍተኛ ነው ማለት ይቻላል። ከፍተኛ ነው ማለት ሲቻል ምክንያቱ ምንድነው? ሁሉም በፍላጎታቸው በዝንባሌያቸውና በችሎታቸው መሰረት ነው የሚሳተፉትና ተሳትፏቸው ፍላጎትንም ችሎታንም ዝንባሌንም መሰረት ያደረገ በመሆኑ ተሳትፏቸው የዛኑ ያህል የላቀ ነው። ሙሉ ሰዓቱን ክበብ ውስጥ ነው። በቀን ለትንሽ ሰዓት ነው ብንገናኝ ምን ሰራቸው ስራዎች ሲኖሩን ሳምንታዊ ፕሮግራሞች ሲኖሩን ፕሮግራሞችን እናዘጋጃለን። ምናጠናበት ብዙ ሰዓት አለን። መጀመሪያ አንደኛ አመት ላይ የነበረኝ ውጤት 371 ነበረ። አሁን 343 ነው ያለኝ። የክበቡ ውጤት ሳይሆን ትምህርቱም እየከበደ ይሄዳል። በዛ ላይ የአያያዙም ሊሆን ይችላል እንጂ እኔ ክበቡ ምንም አይነት ተጽዕኖ አሳድሮብኛል ብዬ እንዲያውም ክበብ ውስጥ ባልገባ ኑሮ ይሄን ሁሉ ነገር ላላገኝ ምችል ነበር። በክበባት ላይ ስትሳተፍ የተለያየ ሰው ትተዋወቃለ። ማታውቃቸውን ሰው ከተማሪም ሊሆን ይችላል ከተለያዩ ከስራ አካላት ጋር የተለያዩ ሰዎችን ትተዋወቃለ። ያ ማለት ደግሞ ወደፊት በስራ ዓለም ላይ ራሱ ከነዛ ጋር አብሬ መስራት ሊገጥም ይችላል። አንድ ላይ በቃ ሶሻል ላይፍ ራሱ የሚባለውን ነገር በማሳለፍ ራሱ አንድ ጠቃሚ ነገር ነው ብዬ ነው ማለት። እስካሁን ድረስ የተገኘው ውጤት ከሞላ ጎደል ጥሩ ነው። በተለይ ደግሞ ልጆቻችን ላይ የምናደርገው ነገር 90% የሚባለው 95% የሚባለው ያክል ሰክሰስፉል ነን እስካሁን ድረስ ማለት ነው። ለኔ ዩኒቨርሲቲ ገብቶ ፊደል ብቻ ይዞ መውጣት ወይም ግሬድ አስጠብቆ መውጣት ብቻ ውጤታማ ያደርጋል። ምክንያቱም ምን ያሁን ስወጣ በብዙ የስራ መስክ ላይ መሳተፍ ፈልጋለሁ። እንደ ፈጣሪ ፈቃድ ጸሐፊ መሆን ፈልጋለሁ። በተጨማሪም ደግሞ በጋዜጠኝነት ሙያ ላይ በሰማራ ደስ ይለኛል። ኢቭን መምህር በሆን ደስ ይለኛል። በዋናነት ጸሐፊ መሆን ነው ግዴ። እነዚህ ነገሮች ለማሟላት በቀጥታ ውጤት ስላለ ብቻ አትሆንባቸውም። ጋዜጠኛ ለመሆን የግድ ውጤት መኖር አይጠብቅብህም። ውጤት አይደለም ጋዜጠኛ ሊያደርግ የሚችለው ፎር ስለደረደርክ። ጸሐፊ ለመሆንም እንደዛው ስለደረደርክ የጸሐፊ መሆን አትችልም። መምህርም ለመሆን እንደዛው የግድ ልምድ ያስፈልጋል። በልምድ የካበተ ነገር ያስፈልጋል። ያንን ነገር ለማድረግ ደግሞ ከሰዎች ጋር በርካታ ጊዜ ማሳለፍ መቻል አለብህ። አሁን የምሰራባቸው ክበቦች ብዙ ልምድ ይሰጠዋል። ኢቭን እየሰራሁባቸው ነው። የተለያዩ መርሃ ግብሮችን መድረክ እመራለሁኝ። የተለያዩ መድረኮች ላይ ስነ ጽሁፍ ስራዎችን አቅርባለሁኝ። ቲዩቶሪያል እሰጣለሁኝ። ስለዚህ ነገ መሆን የምፈልጋቸው ነገሮች ዛሬ እየሰራኋቸው ነው። ዛሬ ከጓደኞቼ ጋር ሆነን ትሬኒንግ እያደረኳቸው ነው ማለት ነው። በዋናነት ክህሎታቸው እንዲያድግ፣ የመረዳዳት ባህላችን እንዲያድግ፣ ራሳቸውን ማንነታቸውን እንዲፈልጉ የሚያስፈልጋቸው እነዚህ ማህበራት፣ ክበባት ትልቅ አስተዋጽኦ አላቸው። ጥሬ ሳይንሱ ብቻ በራሱ እነዚህ ነገሮች ካልተጨመሩበት ጥሬ ሳይንሱን ለማስተላለፍ ወይም ደግሞ ወጥቶም ለመስራት እነዚህ ነገሮች አስፈላጊ ናቸው። ምክንያቱም ተማሪዎቹ ከዩኒቨርሲቲ ከወጡ በኋላ የሚሰሩ ከሰዎች ጋር ነው። ከሰዎች ጋር ለመስራት ደግሞ አስፈላጊ ክህሎቶች መዳበር አለባቸው። ለምሳሌ ከሌሎች ጋር ተስማምቶ በህብረት የመስራት ክህሎት፣ ሌሎችን የማዳመጥ፣ ሀሳብን በነጻነት የመግለጽ እንዲሁም ደግሞ ሌላ ክህሎቶች ማለትም ተማሪዎቹ ከወጡም በኋላ ሙሉ ለመሆን የሚያስፈልጓቸው ክህሎቶች አሉ። ከነዛ ክህሎቶች አንደኛው ከሌሎች ጋር ተባብሮ መስራት ነው። ህይወትን በእቅድና በጊዜ መምራት ክህሎት ነው። ሌሎችን ለመርዳት ያላቸው ዝንባሌ ማደግ ይኖርበታል። አዳዲስ ነገሮችን ለመሞከር ያላቸው ክህሎት ማደግ ይኖርበታል። እነዚህ ክህሎቶች ደግሞ የሚያድጉት በማህበራትና በክበባት ነው።
ስለዚህ ማህበራትና ክበባቱ አገልግሎታቸው ራሳቸውን እንዲፈትሹ ማንነታቸውን እንዲያዩ አዳዲስ ክህሎቶችን እንዲያዳብሩ ስለሆነ ዩኒቨርሲቲዎች ጥሬ ሳይንሱን ከማስተማር ወይም ደግሞ ዲግሪ አስይዞ ከማስወጣትን ባለፈ ተማሪዎቹን ለማነጽ እነዚህ ክህሎቶች እነዚህ ክበባትና ማህበራት ጋር መስራት አለባቸው ባይ ነኝ። አላማችን እንዳልኩት ህሊናችን ስለሆነ ወደፊትም ይህንን ነገር እንቀጥለዋለን። ተመርቀን ብንወጣ የራሳችን ክበብ አለን፣ እነሱንም ሰፖርት እናደርጋለን፣ በግላችንም አብረን እናደርጋለን። እንዳልከው ከሌሎች በጣም እገዛ በጣም ያስፈልገናል። ማለት እኛ በተማሪ አቅማችን ከራሳችን ከኪሳችንም አውጥተን ከተማሪውም ኪስ ለምን ከተለያዩ ቦታዎች እንደዚህ ስራ የምንሰራ ከሆነ የተለያዩ እዚህ ሀገር ላይ ብዙ ባለሀብቶች አሉ። መንግስትም ይህንን ነገር አይቶት እንደ ክበብም ትልቅ ነገር ወደ ትልቅ የሆነ ትልቅ ፋውንዴሽን እንዲሆንልን እንፈልጋለን። ምክንያቱም እኛም የረዳን ያለነው 40 ልጅ ብቻ የሆነው ከአቅም ማነስ የተነሳ ነው እንጂ ከፍ ማድረግ በጣም እንፈልጋለን። ግን ገንዘብ ስለሌለ ያንን እንትን ለማድረግ ደግሞ ከሌሎች ሰዎች ጋር በጣም ትብብር ያስፈልገናል። ኮንፊደንስ በጣም አግኝቻለሁ እኔ ማለት ነው። እና ይሄ ደግሞ ኮንፊደንስ ለተለያዩ ጥቅሞች ያሉት ማለት ነው። ከጎን ያሉ ጥቅሞች አሉ እና ወደፊት ደግሞ ይሄ ጊዜ ትርፍ ጊዜን ደግሞ ለክበባት በመስጠቴ ወደፊት በቃ የስራ ሰው እንድሆን ይረዳኛል ማለት ነው። ያ ማለት ብዙውን ጊዜ ለስራ ነው ማሳልፈው ማለት ነው። ብዙ ሴቶችን በመናይበት ሰዓት የተለያዩ ቦታዎች ላይ ወጣው የመናገር ድፍረቱን አያገኙ። ብዙ ነገር ለመናገር እውቀቱ ቢኖራቸው እንኳን ለመተግበር ብዙ ፈቃደኛ አይደሉም። የመጣንበት አስተዳደጋችን ወይም ማህበረሰቡ የሚያደርስብን ጫና ማለት ነው። እኔ በዚህ በኩል ይሄን ነገር ቀርፍ ያለው ብዬ አምናለሁ። ክበብ ውስጥ በመሳተፌ ከማንም ጋር በግልጽ ማውራት እችላለሁ። ከማህበረሰቡ ጋር የመግባባት ችሎታዬ ጨምሯል። ስለዚህ ወጥቼ በመሰራበት ሰዓት ከሰዎች ጋር በግልጽ መነጋገር ከማህበረሰቡ መፍራት ምናምን የሌለበት ማለት ነው። እንደ ማንኛውም ተማሪ ግቢ ምን መጣው ለመማር እስከሆነ ድረስ ለትምህርታችን ቅድሚያ መስጠት ጥሩ ነው። ቅድሚያ ስንሰጥ ደግሞ ሙሉ በሙሉ ጊዜያችን ለትምህርት ቅድሚያ እንሰጣለን ማለት ሳይሆን ክበባትን መሳተፍ የተሻለ ነገር አገኝበታለሁ ብዬ ስላሰብኩ መጀመሪያ ሰፊውን ሰዓት ለትምህርት ይሰጣለሁ። ከዛ ጎን ለጎን ብዙ ሰዓት አለን በቀን ማንሰራባቸው ማለት ነው። ከነዛ ውስጥ ትንሿን ነው ለክበብ ብናሳልፋት። ስለዚህ ምንም ሳንሰራ ከምንውልና ከምናድር የተሻለ ነገር ክበብ ውስጥ ማግኘት ስለምንችል የተወሰነ ሰዓቱን መጀመሪያ መድበን ክበባት ውስጥ ብንሰራ የተሻለ ውጤታማ እንሆናለን ብዬ አስባለሁ። ህይወት እንዲህ ይቀጥላል። የጊዜ ውደትም በብርሃንና በጨለማ ተከፋፍሎ ለሰው ልጆች ሁሉ እኩል የተሰጠ የተፈጥሮ ጸጋ ነው። የሰው ልጆች የልፋት ፍሬም በጊዜ ሚዛን ይለካል። በእርግጥም ጊዜን በጊዜ ፍሬዘር ያዘጋጀው ፕሮግራም እንግዲህ በርካታ ተማሪዎች የራሳቸውን የሰዓት አጠቃቀም ያሳዩበት ፕሮግራም ነበር። እንግዲህ ተማሪዎች በእንደዚህ አይነት ክበባት መሳተፋቸው ወደፊት ከዩኒቨርሲቲ ውጭ ለሚኖራቸው ህይወትም አዎንታዊ ተጽዕኖ ይኖረዋል ማለት ነው። በተለይ ማህበራዊ ህይወታቸው የተስተካከለ እንዲሆን ያደርግላቸዋል። ከዛ ውጭ ደግሞ ጊዜ አጠቃቀማቸው ከዚህ የበለጠ ውጤታማ እንዲሆን ያደርጋቸዋል። መክሊታቸውን ተሰጧቸውን የሚያዳብሩበትም ይሆንላቸዋል ማለት ነው። የዛሬው መስኮተ ጥበብ ዝግጅታችን እንዲህ ተጠናቀቀ። ፕሮግራሙን በማስተዋወቅ በኩል ትዕግስት ወርቁ፣ በማዘጋጀት በኩል ፍሬዘር አድማስ ከመላው የቀረጻና የቅንብር ባለሙያዎች ጋር ቆይታ አደረግን። እስከ ሳምንት መልካም ሳምንት።